ነሺዳ የተከለከለ መሆኑን ነው የማውቀው። የሚፈቀድ ነሺዳ አለ እንዴ? በአንዳንድ ሁኔታዎች ግራ ስለተጋባሁ ነው ያብራሩልኝ የሚል ጥያቄ። በመሰረቱ ነሺዳ ማለት ድምፅን ጮክ አድርጎ ግጥም መግጠም ማለት ነው። ይህ ይቻላል በስቶ ከቁርአን እስካላዘናጋ፣ ቀልብን እስካላደረገ፣ በግጥም ውስጥ ያለው መልእክት ከድንጋይ የሚጋጭ እስካልሆነ ድረስ። ነገር ግን አሁን ላይ ነሺዳ የሚባለው በጋራ ተሰባስቦ ጥሩ መልእክት ያለውም የሌለውም ማላያኒም ጭምር ያዘሉ ግጥሞችን በጋራ አጅቦ ምናልባትም ሆን ተብሎ የሴት የህፃን ድምፅ ገብቶበት ከዛ አልፎ በመሄድም የሙዚቃ መሳሪያ ተጨምሮበት የሚገጠም ግጥም ከሆነ ይሄ መሰማት የለበትም። ቀልብ ያደርጋል፣ ከቁርአን ያርቃል፣ ዘፈን የሚፈጥረውን ስሜት ልብ ውስጥ ይፈጥራል። አንዳንዴ ከበድ ያለ ስራ ሲሰራ፣ ራቅ ያለ ጉዞ ሲኬድ፣ ሲደክሙና ሲሰላችሁ ሰዎች በጋራ ነሺዳ ቢሉ ችግር ላይኖረው ይችላል። ቋሚ መለያቸው እስካልሆነ ድረስ፣ የዘውትር የዕለት ተዕለት ተግባራቸው እስካልሆነ ድረስ። ነገር ግን ይሄም ቢሆን አብሮት የሙዚቃ መሳሪያ ሊኖር አይገባም፣ ሊበዛ አይገባም። ሱሐቦች የጂሃድ ጉዞ ላይ ያሉ ለጂሃድ ዝግጅት ያደረጉ اللهم لولا أنت ما اهتدينا وما تصدقنا وما صلينا اللهم لا عيش إلا عيش الآخرة فارحم الأنصار والمهاجرة እያሉ መግጠማቸው ተነግሯል። ከዚሁ በመነሳት ነው ረጅም ጉዞ ሲካሄድ፣ መሰላሸት ሲኖር፣ ከበባድ ስራ ሲሰራና የድካም ስሜት ሲሰማ ለመንቃት ሲባል እንደ ጊዜያዊ መድኃኒት ቢጠቀሙ ችግር የለም። አማ ቤት ውስጥም መንገድ ላይም ሱቅ ውስጥም ቢሮ ውስጥም ቀን ከሌሊት በተለይ አሁን ላይ ያለውን አይነት ነሺዳ ማድመጥ አይገባም። አንዳንድ እስላማዊ ነሺዳ የሚባሉ የጴንጤ መዝሙር የሚመስሉ አሉ፣ የለየለት ዘፈን የሚመስሉም አሉ። ይሄን እስላማዊ ማለት እስላም ላይ አዲስ ነገር መለጠፍ ነው የሚሆን። አኼራን የሚያስታውሱ ቀልብን የሚያረጥቡ ግጥሞችን አሁን ላይ በሚታወቀው አቀራረብ መልኩ ሳይሆን ስርዓት ባለው መልኩ የጥንቱን አካሄድ በተከተለ መልኩ የሚቀርቡ የዋዕዝ፣ የተግሳጽ፣ የምክር ግጥሞችን አንዳንድ ያልፎ አልፎ መስማቱም ችግር የለውም። ይሄም በስቶ ከቁርአን የሚያርቅ መሆን የለበትም። ሌላኛው ጥያቄ እኔ ጸጉሬን በየ3 ወሩ መድኃኒት እቀባ ነበር። አሁን ግን አልተስማማኝም። ጸጉሬ ብጥስጥስ አለብኝ እና አላድግ ሲለኝ ላጭው ሲሉኝ ላጨሁት ሐራም ይሆንብኛል የሚል ጥያቄ ነው። ይሄ መጀመሪያ መጠየቅ የነበረበት ጥያቄ ነው። ካደረጉ በኋላ አይደለም አንድ ነገር ሐራም ይሆንብኛል ተብሎ የሚጠየቀው፣ ከመደረጉ በፊትም። ላጭው ስላሉኝ ላጨሁት ማን ናቸው ያሉት? ሙስሊም የሆነ ሰው ስላሉ ብቻ ስለተባለ ብቻ አያደርግም። ሙስሊም ማንኛውም ነገር ከማድረጉ በፊት ሐላል ነው ሐራም፣ ይቻላል አይቻልም፣ ይወደዳል ይጠላል ብሎ ማጣራት አለበት። በመሰረቱ ለሴት ልጅ ጸጉርን መላጭ ሐራም ነው፣ የተከለከለ ነው። ከወንድ ጋር ያመሳስላል። የሴት ልጅን ውበት ይቃረናል። የሴት ልጅ ውበቷ ጸጉሯን፣ የወንድ ልጅ ውበቱ ጺሙ ነው እንደ ሸሪዓው። አሁን የሰዎች አስተሳሰብ ተቀይሮ ነገሮች ቢቀያየሩም ለወንድ ልጅ ጺም መላጨት ሐራም ነው፣ ለሴት ልጅ ጸጉር መላጨት ሐራም። የሚላጩት ደግሞ ወንዱ ከሴት ለመመሳሰል፣ ሴቷ ከወንድ ለመመሳሰል ሲሆን ሐራምነቱ ይበረታል፣ ያስረግማልም ጭምር። ወንድ ሆኖ ከሴት የሚመሳሰል፣ ሴት ሆና ከወንድ የምትመሳሰል አላህ ይርገማቸው ተብሏል። እዚህ በመሰረቱ የሴትን ልጅ ጸጉር መላጨት የተከለከለ ነው። የሚፈቀደው ለضሩራ ነው፣ ከተገደዱ ነው የሚፈቀደው። ለሕክምና መድኃኒት ለመውሰድ መላጨቱ የግድ ከሆነ ሴት ልጅ ጸጉሯን ልትላጭ ትችላለች፣ አስፈላጊ የሆነውን ያክል ጸጉርን ለማስተካከል። ጥያቄው ላይ እንደተባለው ጸጉር ከተቆራረጠ ከተበጣጠሰ በመላጨት እንጂ በምንም መልኩ ማይስተካከል ከሆነ ለሴት ልጅ ጸጉር ውበት ከመሆኑ አንፃር ይሄ ሐጃ ደረጃ ሊደርስ ይችላል። አስፈላጊ ነው ይሄ ማድረጉ። ከዚህ ውጪ በምንም ጸጉሯ ሊስተካከል አይቻልም። ካልተላጨ ያለ ጸጉር ነው የምትቀረው የሚባል ከሆነ ሐጃው አስፈላጊነቱ ሸሪዓ የሚቀበለው ከሆነ የምትላጨው በጣም ረጅም ጸጉር እንዲኖራት ፈልጋ አልያ ደግሞ ጸጉር ስለማትፈልግ ከሆነ ይሄ በቂ ምክንያት አይደለም፣ አይቻልም፣ ይከለከላል እንላለን። የጸጉር አለመኖር ለሴት ልጅ የበታችነት ስሜት እንዲሰማት የሚያደርግ ከሆነ ምናልባትም የትዳር ህይወቷ ላይ
ተጽዕኖ የሚኖረው ከሆነ ኢሓጃ ነው። ለሕክምና እንደሚቻለው ለዚህም ይቻላል። ከዛ በፊት ግን ሌሎች አማራጮችን ማየት ይጠበቅባታል። ምንም አማራጭ ከሌለ ንያን ከማስተካከል ጋር ይሄን ማድረጉ ችግር አይኖረውም። ነገር ግን ይሄ ለሌላ ጊዜ ለሌሎች ትምህርት እንዲሆን በማለት እንጂ ይሄን ጥያቄ የጠየቀው አካል መጀመሪያ ትልቅ ጥፋት አጥፍቷል። አንድ ነገር ከተደረገ በኋላ ሳይሆን መጠየቅ ያለበት ከማድረግ በፊት ነው። ሌላኛው ጥያቄ እኔ ሸቀጥ ሱቅ ረመዳን ላይ ከባለቤቴ ጋር ዑምራ አድርገን ነበረ። የዚያን ሌሊትም አብረን ነበር ያደርነው። ሰዎች በጣም ሐራም ነው አይቻልም አሉን። ይህ እንዴት ይታያል የሚል ጥያቄ ነው። ለዑምራ ኢህራም አድርጋችሁ ዑምራውን ሳታጠናቅቁ ነገ ልታደርጉ ዛሬ ማታ ከሆነ አብራችሁ ያደራችሁት አብሮ ማደር ሲባል ግንኙነት ማድረግ ከሆነ ትልቅ ስህተት ነው፣ ሐራም ነው። አብሮ ማደር ሲባል አንድ ክፍል ነገር ግን ምንም አይነት ስሜታዊ ንክኪ ሳይኖር ከሆነ የታደረው ይሄም ችግር የለውም። ዑምራ ባደረጋችሁበት ምሽት ቀን ላይ ዑምራ ተጠናቆ ማታ ከሆነ አብራችሁ ያደራችሁት ሁሉንም ነገር ማድረግ አብሮ ማደር እንደ ባልና ሚስት አልጋ ላይ ማሳለፍም ይቻላል። ዑምራ አድርገን ነበር የሚለው ቃል ዑምራው እንዳለፈ ነው የሚያሳየው። ዑምራው ካለፈ ከተጠናቀቀ በኋላ ማታ አብሮ ማደር ሐራም አይደለም። በጣም ሐራም ነው ማለት ትልቅ ስህተት ነው። ዑምራው ካለቀ በኋላ ከሌላ ሀገር አንድ ሰው ዑምራ ኢህራም አድርጎ ነይቶ መካ ደርሶ በጊዜው ደክሞት ዑምራውን ማድረግ ስላልቻለ ተኝቼ አድሬ ነገ ጧት አደርጋለሁ ቢል ይሄን ባልና ሚስት ግንኙነት ማድረግ አይችሉም፣ በስሜት መነካካት አይችሉም። አንድ ክፍል ግን አብረው ቢያድሩ ችግር የለም። ዑምራው ካለቀ በኋላ ከሆነ በጣም ሐራም ነው የሚባለው ይሄ አይነቱ ንግግር ነው። በጣም ሐራም ነው የሚባለው ያለ እውቀት መናገር ስለሆነ ከዑምራ በኋላ ከሆነ ግንኙነት ማድረግ አብሮ ማደር ችግር የለውም። ከዛ በፊት ከሆነ በስሜት መነካካት እስከሌለ ድረስ አንድ ክፍል አብሮ ማደሩ ችግር የለውም። ሌላኛው ጥያቄ ሐጅ ሰርቼ ነበረ። ዑምራና ጠዋፍ አሞኝ ሳላደርግ ሌላ ጊዜ ሄጄ ላደርግ ስል የሐጅ ወር አልቋል አሉኝ። ምን ማድረግ አለብኝ የሚል ጥያቄ ነው። ዑምራ ከሐጅ ጋር ካልተቆራኘ በየትኛውም ጊዜ ማድረግ ይቻላል። ጠዋፍ የሚለውን በተመለከተ ጠዋፍ አልኢፋዳ፣ ጠዋፍ አልሐጅ ወይም ጠዋፍ ዚያራ የሚባለው ትልቁ የሐጅ መሰረት የሆነው 10ኛው ቀንና ከዛ በኋላ የሚደረገው ጠዋፍ ከሆነ ጥያቄው እስካሁንም ኢህራም ላይ እንዳለ ነው የሚቆጠረው። ምክንያቱም ጠዋፍ አልኢፋዳ 10ኛው ቀን የዒድ ቀንና ከዛ በኋላ የሚደረገው የሐጅ መሰረት የሆነ የሚደረገው ጠዋፍ የሐጅ ሩክን ነው። የሐጅ ትልቅ መሰረት ነው። ያለሱ ሐጅ የለም፣ በምንም መልኩ አይቀርም። ታዲያ የጎደለው ጠዋፍ ይሄ ከሆነ ግለሰቡ እስካሁንም ኢህራም ላይ ሐጅ ላይ እንዳለ ነው የሚቆጠረው። ምንም በሐጅ ምክንያት የሚከለከል ነገር ሳያደርግ ከሆነ እስካሁን ያለው በጣም ሩቅ ነው። ይሄ መሆኑ እድል ጠባብ ነው። ጥፍሩን ቆርጦ ሊሆን ይችላል፣ ጸጉሩን ቆርጦ ሊሆን ይችላል፣ ባለትዳር ከሆነ ግንኙነት አድርጎ ሊሆን ይችላል። እንዲህ አይነት ነገሮች ከሌሉ ኢህራምን የሚያበላሽ ምንም ነገር ካልተደረገ በኢህራም ምክንያት የተከለከሉ ነገሮች ምንም ካልተደረጉ ተመልሶ ጠዋፍ ማድረግ ብቻ ይበቃል። እንደዚህ አይነት ነገሮች ተደርገው ከሆነ ጠዋፍ ከማድረግ በተጨማሪ መሕዙራት የተከለከለን በሐጅ ምክንያት የተከለከለን ጥፋት የፈጸመ ሰው የሚቀጣውን ቅጣት መቀጣት ይኖርበታል። እርድ ጾም፣ ምስኪን ማብላት፣ ሌሎችም እንደ ጥፋቱ አይነት ይለያያል። ይህን ሁሉ እዚህ አጭር ፕሮግራም መዘርዘር አይቻልም። ምናልባት ግንኙነት አድርጎ ከሆነ ሐጁም ይበላሻል። ለጊዜው እነዚህ ተንጠልጥሎ የቀረው ሐጅ በዑምራ ተጠናቆ ቀጣይ ዓመት ሙሉ ሐጅ ማድረግ ግዴታ ይሆናል አንድ ግመል ከማረድ ጋር። እንደዚህ አይነት ነገሮች ከሌሉ ጠዋፍ ብቻ ከሆነ የቀረውም ጠዋፍ አልኢፋዳ የሚባለው ጠዋፍ ከሆነ አሁን ማድረግ ይችላል የምንለው የጠዋፍ አልኢፋዳ ወቅቱ በምንም የተገደበ አይደለም በሚሉ በርካታ ዑለሞች አስተያየት ተካሂዶ ነው። ኢብኑ ሩሽድ ከተለያዩ አይማዎች እንደጠቀሱት ኢብኑ ቁዳማ ሶሒህና ትክክለኛው ይሄ ነው እንዳሉት ብዙሃኑ የፊቅህ ሊቃውንት ዘንድ ጠዋፍ አልኢፋዳ ጊዜው የተገደበ አይደለም። ምንም እንኳን የተወሰኑት ዚልሒጃ ወር ሲያልቅ የጠዋፍ አልኢፋዳ ጊዜም ያልቃል የሚል አቋም አላቸው። ስለዚህ የሐጅ ወር ስላለቀ አሁን ማድረግ አትችልም ያሉ ሰዎች ይህን ሁለተኛውን አስተያየት በመያዝና በመከተል ዚልሒጃ ካለቀ የሐጅ ጊዜ አልቋል የሚል አቋም አላቸው። ነገር ግን የሐጅ ጊዜ አልቋል የሚባለው ሐጅን ለመነየት ነው። ከዚልሒጃ 9 ከዓረፋ ቀን በፊት ወይም ከዛ ቀን ጀምሮ ኢህራም ያደረገ ሰው ሐጅ ውስጥ የገባ ሰው የሐጅ ጊዜ አልፎበታል አይባልም። በቀን የተገደቡ ነገሮችን በቀናቸው በጊዜያቸው ማጠናቀቅ ይጠበቅበታል። በቀን ያልተገደቡ ነገሮች በሱ ኃላፊነት ሊቆዩ ይችላሉ፣ በየትኛውም ጊዜ ሊያደርጋቸው ይችላል ተብሏል።
የጎደለው ጠዋፈል ወዳዕ ከሆነ መሰናበቻ ጠዋፍ ከሆነ በርካታ ፊቅህ ሊቃውንት ባለመቻል በመታመም ባለመቻል ይቀራል። የወር አበባ ደም ላይ ላለች ሴት እንደሚቀርላት ሁሉ ተብሏል። ነብዩ ሰለላሁ ዐለይሂ ወሰለም አንዳችሁ ከመካ ሲወጣ መጨረሻው ከካዕባ ዙሪያ ጠዋፍ ማድረግ ይሁን የመጨረሻ ተግባሩ ብለዋል። ይህ ትዕዛዝ የወር አበባ ደም ላይ ለሆኑ ሴቶች እንደሚቀርላቸው ይቅር እንደሚባሉ ተነግሯል። በወር አበባ ደም ምክንያት ሴቶች የመሰናበቻ ጠዋፍን መተው እንደሚችሉት ሁሉ በበሽታ በህመም ምክንያትም አንድ ሰው ማድረግ ካልቻለ መተው ይችላል። ከመውጣቱ በፊት ከመካ ከመውጣቱ በፊት እስካልዳነ ድረስ፣ ሴት ልጅም ከመካ ከመውጣቷ በፊት እስካልጠራች ድረስ እንደሚባል። ስለዚህ በህመም ምክንያት ከሆነ ይቀራል። ዑምራውን ሌላ ጊዜ ማድረግ ይቻላል። ባይሆን የተወሰኑ ሌሎች የፊቅህ ሊቃውንት ሀይድ ላይ ያለች ሴት ብቻ ነው የመሰናበቻ ጠዋፍ ይቀርላታል የተባለው። በሽተኛ ለሆነ ሰው ይህ አልተባለምና ተመልሶ ይህን ጠዋፍ ማድረግ ነው። በምን ሁኔታ ማይችል ከሆነ ዋጅብን በመተው አንድ እርድ ግዴታ ይሆንበታል ተብሏል። እርቆ ካልሄደ ተመልሶ አሁንም ጠዋፈል ወዳዕን ብቻ ማድረግ ነው። ጠዋፈል ወዳዕ የመጨረሻ የሐጅም የዑምራም ስነ ስርዓት ስለሆነ በየትኛውም ጊዜ ማድረግ ይቻላል። እንዲህ ነገር አጥፍተሃል ቅጣት አለብህ አይባልም። ከመካ ካልወጡ ጊዜው ምንም ቢረዝም ጠዋፈል ወዳዕ ብቻ ነው የሚደረገው። ከመካ ከወጡና ተመልሰው ከመጡ ግን የዑምራ ኢሕራም ተደርጎ ዑምራ ተደርጎ ጠዋፍ ሳዒ ተደርጎ ከዛ በኋላ ነው የመሰናበቻ ጠዋፍ የሚደረገው ተብሏል። ይህን ሁሉ ማድረጉ በጣም የሚከብድ ከሆነ እርድ ብቻ በማረድ ክፍተቱን መሙላት ማስተካከል ይቻላል። ሌላኛው ጥያቄ አንድ ሰው ወላሂ ብሎ ከዋሸ በተከታታይ ነው መጾም ያለበት 3 ቀኑን ወይስ በተመቸው ሰዓትም መጾም ይችላል ንያ አድርጎ የሚል ጥያቄ ነው። ወላሂ ተብሎ በውሸት መማል አይቻልም። ከባድ ወንጀል ነው፣ አጥፊ ወንጀል ነው። ያወቁ በውሸት ወላሂ ብለው የማሉበትን ነገር ከፋራም አያስተካክለውም። ወላሂ ብለው የማሉትን በጾም ምስኪን በመመገብ ማስተካከል የሚቻለው የውሸት ካልሆነ ነው። ወላሂ አልመጣም ተብሎ ወደ አንድ ዘመድ ቤት ላለመሄድ ዝምድናን ለመቁረጥ ከማሉ ይሄን መሐላ አፍርሶ 10 ምስኪን አብልቶ ወይም 10 ምስኪን አልብሶ ይሄን ማድረግ ካልቻሉ 3 ቀን ተጾመው ወደ ዘመድ ቤት መሄድ ይቻላል። መደረግ የሌለበትን ሊያደርጉ ወይም መደረግ ያለበትን ነገር ላያደርጉ ከማሉ ነው መሐላውን በከፋራ ማስተካከል የሚቻለው እንጂ ያልሆነውን ነገር ወላሂ ሆኗል ብለው ያወቁ በውሸት ከማሉ ይሄ አልየሚነል ገሙስ ነው የሚባለው። ከፋራ መጾም፣ ማብላት፣ ማልበስ የሚያብሰው አይደለም፣ ጀሀነም ላይ የሚነክር ነው። መዋሸቱ ሳያንስ ጭራሽ ውሸት ላይ የተከበረውን የአላህን ስም ጠርቶ መማል የቀልብ መድረቅ፣ የኢማን መሳሳት፣ የጅህልና ምልክት ነው። ስለዚህ ለዚህ የሚያስፈልገው ተውበት ነው። ከተውበት ጋርስ ከተውበት በተጨማሪ ይሄን ለምን አደረግኩ ብሎ ከመጸጸት፣ ሁለተኛ አላደርግም ብሎ ለአላህ ቃል ከመግባት ከመታቀብ ጋር ከፋራ ያስፈልጋል አያስፈልግም? ከፋራ የሚያስፈልገው የምግብ የሚሆን የጾም ከፋራ የሚያስፈልገው የሚጠቅመው በውሸት ወላሂ ላሉለት አይነት መሐላ ሳይሆን የተለመዱ ወላሂ አላደርግም፣ ወላሂ አልመጣም፣ ወላሂ አልሰጥህም ያሉትን ለመስጠት ለመሄድ ለማድረግ መሐላ ማፍረስ ከፈለጉ ነው እንጂ በውሸት የተማለ መሐላ ጀዛው እሳት ነው። ተውበት ካደረጉ አላህ ተባረከ ወተዓላ ሊምር ይችላል። ተጸጽቶ ሁለተኛ ይሄን አላደርግም ብሎ የአላህን ረሕመት መጠበቅ ነው። ሆኖም ግን እንደ ተጨማሪ የአላህን ምህረት ማግኛ ተደርጎ ከፋራ ማውጣቱ በላጭ ነው። ታዲያ ለውሸት ወላሂ የተባለበትም ይሁን ለውሸት ሳይሆን ከውሸት ውጭ ያሉ ነገሮች መደረግ የሌለበትን ሊያደርጉ መተው የሌለበትን ሊተው ከማሉ መሐላን አፍርሶ ከፋራ አውጥቶ ያን አላደርግም ያሉትን ማድረጉ፣ ለምሳሌ ወላሂ አንቺ ጋር አልመጣም፣ ወላሂ አንተ ጋር አልሄድም አልመጣም ያሉ ዝምድና ለመቁረጥ የማሉትን መሐላ ከፋራውን ማውጣት ከተፈለገ ቀጥታ ወደ 3 ቀን መጾም አይደለም የሚካሄደው። 10 ምስኪን ማብላት፣ አንድ ጊዜ ምሳ ወይ መራት አጥግቦ ማብላት፣ አሊያ ደግሞ 10 ምስኪን ለሶላት የሚሆን ልብስ ማልበስ፣ ይሄ ነው የሚቀድመው አቅም ያለው ሰው። ይሄን የማድረግ አቅም ያለው አንድ ሰው ቢጾም ከፋራውን አውጥቷል አይባልም። ጾም የመጨረሻ አቅም ለሌለው ሰው መሐላም ይታበስበት ነው። የመሐላ ከፋራ የሚሆነው አቅም ለሌለው ሰው። የማብላት የማልበስ አቅም ያለ ወደ 3 ቀን ጾም አይካሄድም። አቅም የሌለው ሰው የማብላትም ይሁን የማልበስ አቅም የሌለው ሰው ሲጾም ከፈለገ አከታትሎ መጾም ይችላል። ከፈለገ እያረፈ 3ቱን ቀን በተለያየ ጊዜ መጾም ይችላል። በላጩ አከታትሎ። የአጎቴ ልጅ ነበረች። ባልተቤቷ እሷን ለትዳር ሲጠይቅ ቤተሰብ አይሆንም አሉ
ከዛ አዲስ አበባ ይዟት ሄደና የመስጂድ ኢማም ኒካህ አሳሰሩ። በሰዓቱ እውቀት የላቸውም ነበረ። ከዛ ለመውለድ ወደ ቤተሰብ ተመለሰች። ኒካህ እንሰርላችሁ ካልታሰረ አላት አባቷ። ታስሯል አሉት። በዚህ ሁኔታ 2 ልጅ ወለዱ። ብዙ ዓመት ቆዩ። አሁን ትክክል አይደለም ተባለች። እንደገና ማደስ አለባቸው። ሸርጡስ ምንድነው? ሸሂድ የሚሆኑት ሰዎች ዘመድ መሆን ግዴታ ነው። እሷ አሁን አረብ ሀገር ነች። ቢያብራሩልኝ ጀዛኩሙላህ ኸይረን የሚል። የመስጂድ ኢማሞች አላህን ሊፈሩ ይገባቸዋል። የሰው ህይወት አስተካክላለሁ ብለው የራሳቸውን የአኺራ ህይወት ማበላሸት የለባቸውም። ሴት ልጅ ኃላፊዋ እያለ ኃላፊዋ እንኳ ባይኖር የሸሪዓ ፍርድ ቤት ባለበት ሀገር የመስጂድ ኢማም ማንኛውም የመስጂድ ኢማም ብድግ ብሎ ኒካህ ሊያስር አይገባም። ተጋባን ኒካህ አሰረን ያሉ ሰዎችንም በዝሙት የተጨማለቁ እንዲኖሩ ማድረግ ነው። የተከበረውን ኒካህም መጫወቻ ማድረግ ነው። ሴት ልጅ ከቤተሰቦቿ ጋር ተግባብታ ቤተሰቦቿ ይሆናል ያሉትን ተቀብላ አይሆንም ያሏትን እሺ ብላ ከኔ የበለጠ ቤተሰቦቼ ለኔ ያውቃሉ ለኔ ይጨነቃሉ ብላ አደብ ይዛ የቤተሰብን ፍላጎት ልታከብር ይገባታል። ጭራሽ ሸሪዓ በማይቀበለው እሷንም ዲኗን ዱንያን በሚጎዳ መልኩ አይሆንም ብለዋት ከሆነ ይሄኔ ወደ ሸሪዓ ፍርድ ቤት በመሄድ ጉዳዩን ለማስተካከል ልትሞክር ይገባል እንጂ ብቃቱ በሌላቸው ምናልባትም አንዳንዶች እንደ ንግድ አድርገው በያዙ የመስጂድ ኢማም በሚባሉ ሰዎች ኒካህ ልታስር አይገባም። ከታሰረሳ ትክክል አይደለም። አባት ያለ አጎት ያለ ወንድም ያለ ሸሪዓ ፍርድ ቤት ያለ ቤተሰብ አይሆንሽም ብሎ አላስርም ያለን ሰው የመስጂድ ኢማም ሊያስር አይገባም። ካማከረችውም እኔ አቅሙ የለኝም ስልጣኑ የለኝም ሸሪዓ ፍርድ ቤት ሄደሽ ሰሪ ሊመክር ሊያስተካክል ይገባል። ከታሰረ ኒካሁ ትክክል አይደለም፣ መታደስ አለበት። ላለፈው ተውበት አድርገው እነሱ በተለይ ያውቃል የሚሉት ሰው ስላሳሳታቸው አብዛኛው ወንጀል የሚሆነው ኢማም የተባለው አዋቂ የተባለው ሰው ላይ ነው። ምንም አይነት ሸሪዓ ፍርድ ቤት በሌለበት አካባቢ ላይ መስጂድ ኢማም ሊያስር ይችላል እያለ ሊያደርግ አይገባም። ለራሱ ዲን ሊጠነቀቅ ይገባዋል። ሰዎችም ኒካህን ክብደት እንዲሰጡት ሊያስተምር ይገባዋል። ዕሙመን ኒካሁ በዚህ መልኩ አባት ሳይፈቅድ አባት እያለ ሸሪዓ ፍርድ ቤት እያለ ሌሎች ኃላፊዎች ያሉ በመስጂድ ኢማም የታሰረ ኒካህ ትክክል አይደለም። ላለፈው መጸጸት፣ ትክክል አለመሆኑን ካወቁበት ሰዓት ጀምሮ ደግሞ ኒካሁን እንደ አዲስ ማሰር ነው የሚገባው። እንደ አዲስ ለማሰር የሚያስፈልገው የሴት ልጅ ትክክለኛ ኃላፊ፣ ከኃላፊዎች መሃል ማናቸውም ዝግጁ ፈቃደኛ ካልሆኑ ሸሪዓ ፍርድ ቤት በመቅረብ 2 ምስክሮችን አስቀምጦ ኒካሁን ማሰር። ምስክር የሚሆኑ ሰዎች ዘመድ መሆን አለባቸው ወይ? ሸርጥ አይደለም። ዘመድ ቢሆኑ ቅርብ ሰው ቢሆኑ መልካም። ካልሆነ ማንኛውም አድራሻው የሚታወቅ ማንነቱ የሚታወቅ ሶላት የሚሰግድ ትክክለኛ ሙስሊም ለአካለ መጠን የደረሰ ለኒካህ ምስክር ሊሆን ይችላል። ሌላኛው ጥያቄ ንቃብ ለብሳለሁ፣ ባለቤቴ አትልበሺ፣ እዚህ መተሽ እርሻ ስለምናርስ አይመችም አትልበሺ ይለኛል። እኔ ግን ንቃቡ አይከለከለኝም ብዬ እምቢ አልኩት። ለብሻለሁ፣ እምቢ በማለቴ ሐቁን አልጠበቅኩም ማለት ነው። ያብራሩልኝ ጀዛኩሙላህ ኸይር፣ ዱዓም አድርጉልኝ ወንጀሌን ይቅር እንዲለኝ በዲኔም ጠንካራ እንድሆን የሚል ጥያቄ። ሒጃብ የዲን አካል ነው። አላህና መልእክተኛው ፍርድ የሰጡበት ጉዳይ ነው። በሒጃብ ጉዳይ ማንም መፍቀድ መከልከል አይችልም። ባለም ይሁን ወላጆችም ይሁኑ ባለስልጣንም ይሁን ልበሱ አትልበሱ ማለት አይችልም። ስለዚህ ባል ቢፈቅድም ባይፈቅድም ሴት ልጅ ሙሉ ሒጃቧን ማድረግ አለባት። ዋጅብ ነው፣ ግዴታ ነው፣ የዲኔ አካል ነው ብላ እስካመነች ድረስ። ማረስ የወንድ ስራ ነው። አላህ ተባረከ ወተዓላ አደምን ስለ ጀነት ህይወት ሲነግራቸው ላ ተድመኡ ፊሃ ወላ ተድሓ ብሏቸዋል። ጀነት ላይ አትጠማም፣ በፀሐይ አትንቃቃም ርዝቅ ፍለጋ ብሏቸዋል። ወላ ተድሓያ አላለም። ጀነት ላይ የፈለከውን የበላህ ኑር ሲላቸው ከጀነት ውጪ ያለ ሰው ሲሳይ ፍለጋ ርዝቅ ፍለጋ ሲንከራተት ባል ነው እንዲህ አይነት ነገር ማድረግ ያለበት። ወላ ተድሓ ፀሐይ አይመታም ርዝቅ ስትፈልግ ነው ያለው። ሰርቶ ማምጣት፣ ማብላት፣ ማጠጣት፣ ማልበስ የባል ግዴታ ነው። ሴት ልጅ ባሏ ላይ ካላት ሐቅ አንዱ ቤት ቁጭ ብላ መቀለብ አለባት፣ ወጪዋ መሸፈን አለበት። ነገር ግን በራሷ ፍላጎት በራሷ ፈቃድ ባሌን አግዛለሁ ካለች ማገዝ ትችላለች። ባሏ አቅመ ደካማ ከሆነ የሚያገኘው ካልበቃ ማገዟም ጥሩ ሊባል ይችላል። ነገር ግን መቼ ዲኗን ሳትነካ ሐያዋን ሳታጣ ጤንነቷን ሳትጎዳ ኢላ ገይሪ ዛሊክ መሆን አለበት።
እርሻ ስለምናርስ ኒቃብ ሒጃብ አታድርጊ ማለት ወንድ ልጅ አይችልም። እሷም ባሏን የምታግዘው ዲኗን፣ አኽላቋን፣ አደቧን፣ ሒጃቧን በማይነካ መልኩ ነው። ስለዚህ ሒጃብ አታድርጊ የሚለን ባል አይ አደርጋለሁ ማለት ሐቁን መንካት አይደለም፣ የሱ ሐቅ አይደለም። የአላህና የመልእክተኛው የዲን ሐቅ ነው። ሌላኛው ጥያቄ ባለቤቴ ጫት ይቅማል አትቃም ስለው ሐራም ነው ስለው ሐራም አይደለም ይለኛል። ትናንትና አረብ ሀገር ሄደሽ ይሄ ሐራም ነው የምትይው ይለኛል። ከኔ ሌላ ሰው እንዳይሰማሽ ይለኛል። ነብዩ ሰለላሁ ዐለይሂ ወሰለም በእጃቸው ስለጨበጡት ይቻላል መብላት፣ ባይጨብጡት ልክ እንደ ባህር ዛፍ ቅጠል ይመር ነበር ይለኛል። እውነት ነው መጨበጣቸው ቢያብራሩልኝ የሚል ጥያቄ ነው።